በኢትዮጵያ ውስጥ በተለይ በአዲስ አበባ ከተማ ውስጥ የቆም አፓርታመንት እና የቪላ ቤቶች ዋጋ እንዴት እንደዚህ ሊሰቀል ቻለ ብለን መጠየቃችን አይቀርም። ብዙ ሰዎች ቤት ሲገዙ የሚመለከቱት የህንፃውን ግድግዳና የጌጣጌጥ አጨራረሱን ነው። እውነተኛው የቤቶች ዋጋ ግን የተደበቀው በሀገሪቱ ታሪክና በፖለቲከኞች ነፍስ እንደሆነ ያውቃሉ? ሰላም፣ እንዴት ናችሁ? ዛሬ የኢትዮጵያ የሪል ስቴት ዘመናዊ አስተሳሰብ ከተጀመረበት አሁን እስካለበት ታሪካዊ አመጣጡን እንመለከታለን። ለቻናላም አዲስ ከሆናችሁ ሰብስክራይብ በማድረግ ይጀምሩ። ታሪክን ወደ ኋላ መለስ ብለን ስንመለከት ዘመናዊ የሪል ስቴት አስተሳሰብ በኢትዮጵያ የተጀመረው በአፄ ሚኒሊክ እና በአፄ ኃይለ ሥላሴ ጊዜ ነበር። በተለይ በ1955 ህገ መንግስት የግል ንብረት የማፍራት መብትን በህግ ሲያጸድቅ የዛን ጊዜ ነበር በአዲስ አበባ ለመጀመሪያ ጊዜ የመኖሪያ መንደር ቦሌ ሆምስስ የተመሰረተው። በዛን ጊዜ መሬትን በውርስ ወይም በሽያጭ ከአንድ ሰው ወደ አንድ ሰው መተላለፍ የሚችል የግል ንብረት ወይም ፍሪሆልድ ነበር። ከዛ የደርግ መንግስት መጣና የ1967ቱን አዋጅ አጸደቀ። ይህ አዋጅ መሬት ላራሹ የሚባለው ነበር። ይህ አዋጅም ትርፍ ቤት የነበራቸውን ማለትም ከአንድ በላይ መኖሪያ ቤት የነበራቸውን ካለምንም ካሳ ወደ መንግስት እጅ አስገባ። አሁን ላይ በአዲስ አበባ አካባቢ ለማህበረሰቡ እያገለገሉ ያሉት የቀበሌ ቤቶች በዛን ሰዓት በመንግስት የተወረሱ ትርፍ ቤቶች ነበሩ ማለት ነው። ከዛ በኋላ በ1983 ደርግ ሲወድቅ አገሪቱ ወደ ነፃ ገበያ ብትሸጋገርም መንግስት ድሃው ማህበረሰብ ከቦታው ላለማፈናቀል በሚል ምክንያት መሬት በመንግስት እጅ እንዲቆይ ያደረገ። በኋላ የ1995ቱ ህገ መንግስት ማለትም የዛሬው ሊዞልድ ተፈጠረ። ይህ ህገ መንግስትም እርስዎ የህንፃው ባለቤት ነዎት፣ መሬቱን ግን ከመንግስት ከ50 ዓመት እስከ 99 ዓመት ድረስ በክራይ ማግኘት ይችላሉ ብሎ አጸደቀ። ይህ ጊዜ ለሪል ስቴት ሴክተሩ ይዞት የመጣው ጥቅም ቢኖር ከመሬት በላይ ማንኛውንም ንብረት ማፍራት ትችላላችሁ፣ ማለትም ከአንድ በላይ የመኖሪያ ቤት ሊኖራችሁ ይችላል። በዛውም ልክ መሬት በግል ይዞታ ባለመሆኑ ምክንያት ከመሬት በላይ ለሚሰራው ህንፃ ወይም ግንባታ ፋይናንሻል ኢንስቲትዩሽኖች ኮላተራል ሌንዲንግ ለገዢው ወይም ለአልሚው ለማቅረብ ሲቸገሩ አይተናል። ነገር ግን 2000ዎቹ መጀመሪያ አካባቢ ፈርቀዳጆቹ አያት ሪል ስቴት እና ሰንሻይን ሪል ስቴት የመጡት ይሄን የሊዝ ስርዓት ተጠቅመው ነው። የሚገርማችሁ ነገር የዛን ጊዜ አያት ሪል ስቴት በካሬ ከ1500 እስከ 2000 ብር ቤቶችን ሲሸጥ ነበር። ሙሉ በሙሉ የተጠናቀቀ ባለ 3 መኝታ ከ300,000 ብር እስከ 500,000 ብር ይሸጥ ነበር። ታዲያ ይህ ፈጣን እድገት በገበያው ውስጥ መዘግየቶችንና የካፒታል መባከኖችን ይዘው መምጣቱ አልቀረም። መንግስት እኒህንና የተለያዩ ችግሮችን ለመቅረፍ 1357 2024 2017 ላይ የጸደቀው የሪል ስቴት ማርኬት እና የቋሚ ንብረት ትመና አዋጅን ይዞ መጥቷል። በቀጣይ ቪዲዮዎቻችን ይህንን አዋጅ የሪል ስቴት ማርኬት እና የቋሚ ንብረት ትመና አዋጅን በፓርት ቪዲዮዎች የምናይ ይሆናል። እስከዛ ግን ሪል ስቴት ጉዳይ ነክ የሆኑ ኢንፎርሜሽን እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። አመሰግናለሁ።